መርዝሽን ረጨሽ ላላችሁኝ ሰዎች ከስር ማለት ነው። እኔ ይሄ መርዝነት ምናምን ማለት መጠየቅ ኃጢአት ነው እንዴ? እሱዬ ወንድሜ ታቸው እነሱ አሁን እየነገርኩህ አይ ማወቅ ነው እኮ ነው። አሁን ትክክለኛውን መንገድ በቃ የትኛውን ነው መከተል ያለብኝ? እስልምናን ከፈለኩ እንዴ መጀመሪያ መርምሩ ይላል። ምን ሆናችሁ ነው? ሐቢቢ እኮ ታቸው እነሱ አዳምጥ። ለማንኛውም አምላክ ማወቅ የምንችለው ነቢያቶች በተናገሩት ልክና ልክ ብቻ ነው። ከነቢያት ውጭ አምላክን የሚያውቅ ማንም የለም። ይወታችኋል። ነቢዩላህ ዒሳ ወይም ኢየሱስ ክርስቶስ መጽሐፋችሁም ላይ እርሱ እኔ አውቅሃለሁኝና እኔም ገለጽኩላቸው ስለ አንተንም ተቀበሉ እያለ ይናገራል። ስለ አንዱ አምላክ ሊያውቅ የሚችለው ነቢያቶች ናቸው። ነቢያቶች የተናገሩትን አምኖ መቀበል ግድ ይላል። ስትቀበሉ ግን ስለ ነቢያት ስለ አምላክ የተናገሩትን አንደኛ ፈጣሪን ከፍጡር ጋር አታመሳሰሉ። ገብቷችኋል አይደል? ለምሳሌ አዳምን በእጆቼ ሰራሁት ይላል። በእጆቼ ሰራሁት አለ። ኦኬ እጅ እንዳለው ተአመናችሁ እዛው ቃሉ ላይ እጆቼ ብሎ ስለተናገረ ግን የፍጡር ጋር የተመሳሰለው በምንድን ነው ከተባለ በስም ነው የተመሳሰለው። ገብቷችኋል? የፈጣሪን እጅ ከፍጡር እጅ ጋር በፍጹም የምታመሳስሉት ነገር አይደለም። ነገር ግን አይ በእጆቼ የሚለውን አልቀበልም ነቢያቶች የተናገሩትን ካላችሁ በነቢያት መንገድ ላይ አይደላችሁም። በነቢያት መንገድ ላይ አይደላችሁም። ገብቷችኋል? ከፍጡር ጋር ለመመሳሰሉ መስፈርቱ ምንድን ነው ከተባለ إذا قال الرجل مثلا يده سبحانه وتعالى كيدي هذا الذي وقع في التجسيم ከፍጡር ጋር የሚመሳሰለው መቼ ነው? የፈጣሪ እጅ ከኔ እጅ ጋር ተመሳሳይ ነው ባልክ ጊዜ የዛኔ አዎ ፈጣሪን ከፍጡር ጋር አመሳስለዋልና በፍጹም አንተ ካዲ ነህ። እርሱ ፍጥረታትን አይመስልም። ነገር ግን የድሁ ስብሓነሁ ወተዓላ ለይሰት ከየድ ልመክሉቂን የእርሱ የፈጣሪ እጅ ልክ እንደ ፍጥረታት እጅ አይደለም ብሎ ያመነ ሰው በፍጹም ይሄ በትክክለኛ መንገድ ላይ ነው እንጂ ያለው ከፈጣሪ ጋር ፍጥረታትን አመሳስለሃል ተብሎ አይታሰብም። ገባሽ አይደለ? ግን እነዚህ ሰዎች አህባሾችም ሆነው ሌሎች ተከታዮቻቸው ሌሎች ተከታዮቻቸው ምን ይላሉ? እጅ የሚለው ሰው ራሱ ስለተመሳሰለ ከፈጣሪ ጋር እጅ ብለን አንቀበልም። እጅ ካልክ የግዴታ ተጅሲም ላይ መጣህ ይላሉ። ላ ይህን ያለው ማን ከፍጥረታት ጋር ተሽቢህ ላይ ወደቃቸው ነው። የተሽቢህ መስፈርቱ ምንድን ነው? التشبيه هو الذي يقول يده سبحانه وتعالى كيده ورجله سبحانه وتعالى كرجله وسمعه سبحانه وتعالى كسمعه وعينه سبحانه وتعالى كعينه የአምላክ አይንና የእኔ አይን አንድ አይነት ነው ተመሳሳይ ነው ካለ ሰውየው ያለምንም ጥርጥር ይሄ ከፍሯል። ፈጣሪን በፍጡር ስለገለጸ ፈጣሪን ከፍጡር ጋር ስላመሳሰለ ነገር ግን ፈጣሪ የራሱ የሆነ መለኮታዊ የሆነ ረቂቅ የሆነ ከፍጥረታት ጋር አይመሳሰልም ያለን ሰው ገር ላይ ነው ያለው። ሌላኛው ነቢያቶች በገለጹላችሁ ልክ ብቻ ነው ስለ አምላክ የምትይዙት። ነቢያቶች አልገለጹትንስ በራሳችሁ ተፈላስፋችሁ መናገር በአምላክ ላይ ይሄ ክህደት ነው። ይሄ ክህደት ነው። ገብታችኋል አይደል?